ደስታሽን በቀላሉ ለሰዎች ማጋባት ትችያለሽ እንደሱ ማለት ፈልጌ ነው እና ደስታ የተጋባብሽ በጣም ነው በእንደዛ ከሆነ ነገ ልጄን አምጫትና እሷም ደስታ ይጋባባት እሺ እሷማ ከኔ በላይ ነው የምትደሰተው ብታይ እንዴት እንደናፈቀችኝ ነገ ከትምህርት ቤት ስትወጣ ይዘሻት ትመጫለሽ እሺ ይዣት እመጣለሁ እሺ ማርዳ ወይ አሁን ግን እንዴት ነሽ እኔ ደህና ነኝ በጣም እግዚአብሔር ይመስገን ደህና ነኝ እኮ ነው ያልኩሽ ምንድነው ለምቦጭሽን የምትዩ እልሽ ልዬ ሀዘንሽን አታባክኚው ለኔ ለማዘን ጊዜው አሁን አይደለም አረን ያላዘንኩኝም በቃ ወደ ቤት ሂጂ ልጄን ብቻዋን አታድርጊያት እሺ ልዬ አንቺ ማለት ለኔ ልክ እንደ ስጋ ልጄ ነሽ የምር በጣም ነው የምወድሽ እና ደግሞ ስለሁሉም ነገር በጣም ነው የማመሰግነው ታይ ማርዳ ሆድ አታስብሽኝ እንበይ እንደሆነ እንዲመቱብኛል እሺ በቃ ቻው ደሞ ያየሽ ልጅ እንዳትወርቂ አባቴ ምን ሆነ ነው ጥላኝ የምትሄደው ፖሊሱ ለምንድነው ባልና ሚስት ናቸው ያ እንዴ እኔ እሱን በምን አውቃለሁ ሲያይን መስሎት ይሆናል እኮ ለምን መሰለው አንተ ራሱ ለምንድነው እንደዚህ አይነት ጥያቄ የምትጠይቀኝ መቼስ ከወንድሜ ጋር እየጠረጠርከኝ አይደለም አይደል እኔ እንደሱ አላልኩሽ ታዲያ ለምንድነው የምትጠይቀኝ አላውቅ ግን ልመጁ ከዚህ በኋላ እንደዚህ አይነት ጥያቄዎችን ልጠይቅሽ ይችላል ማለት የኔ የዋህነት እውነትን ማየት የማይችል ጭፍን ያደረገኝ ምን እያልክ ነው አባቴ እምልሽማ ከዚህ በኋላ ሰው በፍጹም አያደርገውም ብዬ የማስበውን ነገር ሁሉ እንዳደረገው ከተሰማኝ ከመጠየቅ ወደ ኋላ አለ መጠየቅ ብቻ አይደለም እውነቱን እስከማቅ በደንብ አጣራለሁ ብዙ ሰው እኔ ከማስበው በተቃራኒ ይሆን አግኝቼዋለሁ ስለዚህ ከዚህ በኋላ አይምሮዬ ውስጥ ያለውን ነገር ሳይሆን ምድር ላይ ያለውን ሀቅ መቀበል ነው የምፈልገው በመጠየቅ መጥፎ ስሜት እንዲሰማሽ ካደረኩሽ አዝናለሁ ይቅርታ ይቅርታ የልብህን ነገር ካደረክ በኋላ ነው ይቅርታ የምትጠይቀው ማንንም ሰው እኮ ምንም ነገር የመናገር መብት አለው ደግሞ እኔና እሱ ወንድምና እህት ናቸው የሚል ነገር አልተለጠፈብንም ቆይ እንዴት ከወንድሜ ጋር ትጠራጠረኛለህ ሰውየው የመሰለው